ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እኔ ጋር ሁሉ ደህና ነው። እናንተ እንዴት ናችሁ? ዛሬ ስለ ጠንካራዋ ሴት ልናገር ነው የመጣሁት። ጠንካራ ሴት ክፍል 1 በሚለው መጥቻለሁ። ጠንካራ ሴት ማለት ምን ማለት ነው? አንዳንድ ሰው ጠንካራ ሴት ይባል ምን ያስባል? ምን ይሰማዋል? ምን አይነት ስሜታዊ ምን አይነት ስሜት ይሰማዋል ስንል አንዳንድ ሰው ጠንካራ ሴት ማለት እማታለቅስ፣ እማትሰበር፣ እማይደክማት በቃ ሁሉ ነገሯ ጀግና የሆነች ሴት ብሎ ነው የሚያስበው ማለት ነው። ጠንካራ ሴት ማለት እኔ ግን እንደዛ አላስብም። ጠንካራ ሴት ማለት የምትወድቅ ነገር ግን ወድቃ የምትነሳ ተሰብራው መጠገን የምትችል ሴት፣ እንደዛ ብዬ ነው እኔ ጠንካራ ሴትን የምፈርጃት። የምትወድቅ ወድቃ የምትነሳ ተሰብራ መሄድ የማትችል ጠንካራ ሴት ማለት እንደዛ ብዬ ነው እኔ መፈርጃት ማለት ነው። ጠንካራ ሴት አንዳንድ ሰዎች እንግዲህ ዝም ያለ ሰው ጠንካራ ይላሉ። ዝምታ ግን ውዴታ ብቻ ሳይሆን አንዳንድ ጊዜ ግዴታም ነው። ዝምታ አንዳንድ ጊዜ መናገር እየቻለ ሰው ዝም የሚለው በዝምታ ላይ መቆየት ስለሚፈልግ ነው። አንዳንድ ሴት ጠንካራዋ ሴት ቅመሟ መናገር ሳትችል ቀርታ ሳይሆን በዝምታ ነገሮችን ለማለፍ ብላ ነው። አንዳንድ ጊዜ ሰዎች ያንቺን ያልታየ ህልምሽን፣ ያልታየ ጨዋታሽን፣ ያልታየ እንባሽን እያዩ የዛሬውን ጉዞሽን ያያሉ። ነገር ግን የዛሬው መውደቅሽ ላንቺ ውድቀትሽ አይደለም። የዛሬው ውድቀትሽ ላንቺ ውድቀትሽ አይደለም። የነገው መረማመጃሽ፣ የነገው ጥንካሬሽ የዛሬው ውድቀትሽ ይሆናል። አንቺ ጠንካራዋ ሴት እና አንዳንድ ጊዜ ለመውደቅ ቦታ አትስጡት። ነገ ትነሳላችሁ። መውደቅ የመነሳት የመጀመሪያ መረማመዳችን ይሆናል። ላንቺ ለቅመሟ ለጠንካራዋ ሴት እየሰማሽ ነው። አንዳንድ ጊዜ ራስሽን መርመር አድርጊው። ራስሽን መርመሪው። ከኔ ከሌ ይሻላል አትበይ በጭራሽ። አንቺም ራስሽን ስላልጠየቅሽው ነው። ምን አለፍኩ? ምን ላይ ነኝ? ነገ ምን ላይ ነኝ? ምን አልፌያለሁ? አስታውሽ። ራስሽን አስታውሽ። ራስሽን መርምሪው። ከኔ ከሌ ይሻላል ብለሽ ቦታ አትስጪው። ምን አሳልፌያለሁ? ምን አድርጌያለሁ? ምን ታግሻለሁ? ለነገስ ምን አደርጋለሁ? ራስሽን መርምሪው። ያኔ ያንቺን የምርመራ ውጤትሽን ያኔ ታገኛለሽ። ያሳለፍሽውን ሁሉን ነገር ትተሽ ወደፊት ትቀጥያለሽ። ያኔ አንቺ አልተሰበርሽም። አንቺ አልወደቅሽም። አንቺ ጠንካራ ሴት ቁመሽ ትሄጃለሽ። ያኔ ሁልጊዜ ሳቅሽ ወደፊት እህልምሽ ጋር አብሮ ይጓዛል። ነገር ግን ጠንካራ ሴት ማለት ሁልጊዜ መሳቅ አይደለም። መሳቅ ማለትም ሁልጊዜ ጠንካራ ማለት አይደለም። ተሰብሮ እንደገና መራመድ፣ ወድቆ እንደገና መነሳት፣ መጓዝ። እየሰማችሁኝ ነው? ያኔ ጉዞሽ ይቀጥላል። አንቺ ጠንካራ ሴት እየሰማሽ ከሆነ ይሄ ቪዲዮ ቀጣይነት አለው። ይሄ ቪዲዮ ተከታታይ ቪዲዮ ነው የምሰራበት። ይሄ ቪዲዮ ያስተምራል ለምትሉ ከሆነ እከሌን ይገልጻል ለምትሉት ሰው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ እንገናኝ። ላንቺ ለቅመሟ